ማርቴ ዝም ብለን እንተኛ። ልጆቹ ይህን ከሰሙ ይጨነቃሉ። ደህና ደሪ። እንዴም ችግር አለው? ጸጉር ስለተያዘብኝ እኮ ለምን ይገጥርሻል? ሂጂ ከዚህ ያስብሽው ከዚህ ነገር ውጭ አላልኩሽ? እሺ ማዬ ይቅርታ፣ በቃ ይቅርታ። እንዲህ መስመር እስክትስጪ እኔ እያለች ነበር። ይቅርታ ማዬ። ያንቺን ይቅርታ ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግሽ ታውቂያለሽ አይደል? እያሰራሽኝ ነው። ተረገምሽ እኮ ደረጀ። እኔ አንድ ቀን ጠርጥሮ እኮ ምን አባሽ ስትይ ነው የጠረጠርሽው? አንቺን እኮ ነው። ተናገሪ ናታን። እንኳን ማሳን አባትሽን ቢሆን አይደርስሽ አንቺ ምሳላይ አንቺ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዳጣ ክፍል 7 ይዤ መጥቻለሁ። ዳጣ ፀጉሯን በምታበጥርበት ሰዓት አብጌል ትገባለች። ምን ፈልገሽ ነው? ልትታጠቢ ከሆነ ቆይብሻለሁ ስትላት አይ ጠብቅሻለሁ ትላታለች። እሷም ፀጉሯን አበጥራ ከጨረሰች በኋላ እያወራን ነበር አንዳንድ ነገር። አሁን እኮ ከናታን ርቄያለሁ ስትላት እኔ ምን አገባኝ ግን እኮ በጣም እወድሻለሁ ስትልም ዳጣ ትጠይቃታለች። እናም የምር ትወጂያለሽ? አዎ በጣም እወድሻለሁ እያለችም ስትጠይቃት ትቆያለች። መጨረሻ አበጥራ ፀጉሯን ማበጠሪያውን ስጪ ትላት። ለምን? እኔ አበጥሬበታለሁ እኮ ትላለች። ለምን አንቺ ትጸየፊኝ አይደለ? ለምንድን ነው ማበጠሪያውን ስጪ የምትይው ምናምን ስትል አይ አሁን እወድሻለሁ ስትይ ያልነበረ ስጪ ዝም ብለሽ ፀጉር ስለተበላሸ ላበጥርበት ብላ ትቀበላታለች። አንቺ እኮ ግን እወድሻለሁ አላልሽኝም ስትላት በጣም እወድሻለሁ ብላም አብጌል ለዳጣ ትመልስላታለች። እናም ቆማ ስታያት ውጭ እንጂ ምን ታየኛለች ብላ ታስወጣታለች። ልክ እንዳስወጣቻት እንግዲህ ዳጣ ፀጉሯን ያበጠረችበትን ማበጠሪያ ሰብሰብ አድርጋ በኪስ ትከትና ትወጣለች ማለት ነው። ውሃም ሰላም በምትወለውልበት ሰዓት እየርግጥ ትገባለች። ለምን እየወለወል ትገቢያለች ስትላትም አሁን የምንረጋገጠው ለምንድን ነው የምትወለውል ትላታለች። እና ስለምትረጋገጥ ተብሎ ሳይወለወል ይቅር እንዴ ስትልም ሰላም ትመልስላታለች። አንዳንድ ነገር በሚያወሩበት ሰዓትም እንግዲህ ምጥን ፍቅር እንደያዛት ትነግራታለች። ከማን ጉዴ ወጣው ስትልም ሰላም ከማን ነው ፍቅር የያዛት ስትላት አይ ከአክስቷ ልጅ ነው ፍቅር የያዛት ገና 6 ወር ነው ብላ ትላለች። እኔም ከአንቺ ጋር ማውራት ብላ ሰላም ተናዳት ትወጣለች በዛ ማለት ነው። እናም አብጌል ለጓደኛዋ ፈልግ ደውላ ትወደኛ አይደለ? እንደዛ ከሆነ ጳውሎስ ሆስፒታል ሄደህ ምርመራውን ጠይቅ፣ ብር ካነሰም ሞላልኝ እሰጥሃለሁ ስትልም ታስጠነቅቀዋለች። እናም እናቷ ስትመጣ እናቷን እያወራቻት እያለ ብር ጨምሬ ስትላትም ለምንሽ ነው ስትልም ትጠይቃታለች። እናቷ በባለፈው ሰጥቼሽ አሁን ደግሞ ድጋሚ ያን ታክል ብር ወስድሽ ድጋሚ የምትጠይቂ ምንድን ነው ስትላትም እናቴ እኮ በጣም እወድሻለሁ እያለች እንትን ስትላት የአሁን ጊዜ ልጆች እያለችም እናቲቱ ስትተርታት ትቆያለች። አይ እማዬ በጣም ነው የምወድሽ ትላለች። ያ እወድሻለሁ በማለት ሳይሆን የሚገለጠው በተግባር ነው ስትልም እናትየዋ ትመልሳለች። እንዴት በተግባር ስትላትም እናት አባት የሚልሽም ማድረግ መታዘዝ በስነ ስርዓት መፈጸም አለብሽ እንጂ በአፍ ብቻ አይደለም ስትላትም እማዬ ምንም ነገር ብቻ አዝዥኝ እንጂ እታዘዝሻለሁ ስትልም አቢጌል የእናቷን ትዕዛዝ ተቀብላለች ማለት ነው። ናታን መጽሐፉን በሚያስተካክልበት ሰዓት እንግዲህ ውሃ ተልካ መጣ።
ክላሱ ትገባለች ምንድን ነው ስትላትም ብቻህን ነህ እንዴ ምናምን ብላ ትጠይቀዋለች። ለምን ስትላትም አብጌል ሄደሽየው እንዳለቻት ተናግረዋለች ማለት እንዳትናገሪ ብላሽ ነበር አይደል ስትለው አዎ ብላኝ ነበር ትላለች ማለት ነው። ከዛም እሷ የተላከችውን ታደርሳለች። አብጌልና እናቷ ቁጭ ባሉበት ሰዓት ውሃ ትሄድና እንግዲህ እንዳለ ትናገራለች። እናንተ ልጆች ምንድን ነው የምታወሩት ስትልም ትጠይቃቸዋለች። ዳጣም እነ ሞገስ ጋር ሄዳለች እና ዳጣ እኮ ፍቅረኛ አላት ብላል እናቷ አብጌል ትናገራለች። የምር ስትላትም ውሃን ጠይቄት ውሃ ደግሞ እንደማትወስድ ታውቂያለች ስትልም እናቷን ትትላት እና ዳጣ ውሃን ስትጠይቃት አዎ የሆነ ሰው እየመጡ ይዟት ሄዷል ብላም ውሃ ትመልሳለች ማለት ነው። በቃ ይህን ሰዓት ተጠቀምበት ናታን ሂደሽ ትንሽ ቆይተሽ ሂደሽ ክላሱ አውሪው ስትልም እናትየዋ ለአብጌል ተመክራታለች ማለት ነው። እሺ እማዬ ብላም የእናቷን ምክር ትቀበላለች። በዛ መሀል እንግዲህ እህትማማቾች አንዳንድ ነገር በሚያነሱበት ሰዓት ይጣላሉ። እኔ ለእናንተ ብዬ ቤት መምጣት ላቁም ይሆን እንዴ ብላም እናታቸው ትቆጣቸዋለች ማለት ነው። ሰላምና ዳጣም ፀጉሯን እየሰራቻት እያለ ለምንድን ነው የምትሰራው? ስትላቂ ነው እኮ የሚያምርብሽ እያለችም ፀጉሯን ትዳስሳታለች፣ ትሰራታለች። ከዛም በኋላ ከሰራቻት በኋላ እንደማያምርባት ትነግራትና ትፈታዋለች ፀጉሯን ማለት ነው። እሷ ፍቅረኛ እንድትይዝም ሰላም ትመክራታለች። አትድከሚ እኔ ፍቅረኛ አልይዝም እያለች ዳጣ ትላታለች ማለት ነው። ለምን ስትላትም አይ ሌላ እነግርሻለሁ እኔ መቼም ፍቅረኛ አልጠብስም እያለች ትላታለች ማለት ነው። ለማንኛውም ግን ለወደፊትም ሲሆን ባልሽ መምረጥ አለብሽ ስትልም ትመክራታለች። ዳጣም ግን ሰላምዬ አንቺ ሳታገቢ እኔ እንደዚህ መምከር ጥሩ ነው ወይ ስትልም ትጠይቃታለች። ናታን እንግዲህ መንገድ እየተጓዘ ያለ አብጌልን ያገኛታል። እንዴ ብቻሽን የት ቆይተሽ ነው ምናትም የሆነ ቦታ ደርሼ መጣሁ ትለዋለች። እና ብነግርህ አብረኸኝ ትሄድ ነበር እንዴ ስትለው ለምን አብሬሽ አልሄድም ሲልም እንትን ይላታል። በጣም ደከም ብሎኛል ቤት ራሱ ምደርስ አይመስለኝም ስትለውም የሆነ ጓደኛዬ ጋር መጽሐፍ ማምጣት እየሄዱ ነበረ ይላታል። መርካቶ እንዲጋብዛትና በግዴታ ማለት ነው እንዲጋብዛት ታስደረገውና እሱም እሺ በቃ ብሎ ለመግደርደር ቢሞክርም ማምለጥ አልቻለም። ግን ይዟት ሄዳ ማለት ነው። መጽሐፉን ማምጣቱን ይተውና እሺ በቃ ወይ ነገ አመጣለሁ ወይ ደውልለትና ራሱ ያምጣለት ስትልም ተናግረዋለች። እሱም እንግዲህ ሀሳቧን ተቀብሏት ሊጋብዛት ይዟት ሄዷል ማለት ነው። ዳጣ ውሃና ምጥና እንግዲህ ሆነ አቡሰን እንጫወት ያሸነፈ ጣይ ወጣለት የሆነ እንትን ይላል ስትልም ያንን እንትን ይጫወታሉ ማለት ነው። አቢጌልንም እንግዲህ እየጋበዛት እያለ ዳጣ ከመጣች በኋላ በጣም እየኮራህ ነው ትለዋለች። ስለ አንቺ ምንም አይነት ነገር ማውራት አልፈለግም እያለም ይላታል እሱ ማለት ነው። ዳጣም እንግዲህ አቡሰኑን አሸንፋ እነሱን ቅጣት ትቀጣቸዋለች፣ ቤት እንዲወለውሉ ታስደርጋቸዋለች ማለት ነው። እንኳን ቤት እንዲወለውሉ እነዚህ ቀበጥ የነበሩት ልጆች እንግዲህ እሷ ወልውሉ በደንብ ወልውሉ እያለች ቅጣታቸውን የቀጣቻቸው ነው ማለት ነው። እናም ውሃም እዚህ በኋላ ከሁለተኛ ከአንቺ ጋር አልጫወትም ስትልም ትላታለች ማለት ነው። ሰላም ትመጣና ትቆጣቸዋለች። ለምንድን ነው እንደዚህ የምታደርጋቸው? እጃቸው ራሱ እኮ ያማቸዋል ስትልም ተቆጥታ ትጥላቸዋል። አይታያቸው እንዲሁ ትንሽ እንትን ይበሉ ብዬ እኮ ነው ብላም ዳጣ ትጠይቃለች ማለት ነው። እንደዚህማ አይሆንም ብላ መወልወያውን ቀምታ ይዛባችሁ ትሄዳለች ማለት ነው። ከኔ ጋር መጫወት ሁለተኛ ይቅርባችሁ ስትልም ዳጣ እንትን ትላቸዋለች። ከዛም በኋላ ሲያኮርፉን ለማባበል ትሞክራለች። ለምን ቤት አስወለወለችን ብለው ማለት ነው። ግን ጥሩ ስራ እኮ ነው ያደረገቻቸው። ምንም ቅጣት ቢሆንም እኮ ቅብጠታቸውን አንዳንድ ነገር እንዲያውቁ ነው ያደረገቻቸው። ናታንም ቤት ይመጣል። ዳጣም አለች፣ ውሃም አለች እና ዝምታ በጣም የሚጨንቀኝ
እያለች የሆነ ጨዋታ ይጫወታሉ። እናም ዳጣ ወደፊት ምንድነው መሆን የምትፈልግ ስላትም እኔ መኖሬ ራሱ እኔ ይገርመኛል ምንም ነገር አላውቅም ስትለውም እንዴት አታውቂም? ውሃ ራሱ እኮ ታውቃለች ብለን ውሃን ጠይቃታል። ውሃ ወደፊት ምንድን መሆን የምትፈልጊው ሲላትም ሳዲቅ ወደፊት መሆነው ሰው ብላ ትመልሳለች። እናም ይስቁባታል። አሁን ምንድን ነሽ ትላለች ዳጣም ማለት ነው። አሁንማ ውሃ ነኝ ብላም ትመልሳለች። ውሃ ማለት ነው። ሁሉም ሰው እንዳንቺ ትልቅ ሰው ቢሆን ብሎ ምናታል እንትን ይላታል። አብጌልም እንግዲህ የዳጣን ጠጉርና የአባቷን ጠጉር ወስዳ የደኔ ምርምር እንዳስመረመረችው ለእናቷ ትነግራታለች። አንቺ እርጉም እውነት ከኔ ማህፀን ነው ወይ የወጣሽው ስትልም እናቷ በጣም ታስፈራራታለች። አንቺ ግን እኔ ጨርሶ አስቤው ማላውቀውን ነገር ምንድን ነው ያደረግሽው? ከዚህ ነገር ውጭ አላልኩሽም ወይ ስትልም እናቷ በጣም ትናደዳለች። አንቺ መስመር እስከ ምስች በጣም እንትን ብዬ ነበር። እኔ ከያዝኩሽ ግን ምን እንደማደርግሽ ታውቂያለሽ ወይ አይደል? ስትልም እናቷ በጣም ትቆጣታለች። እኔ ደረጀን አንድ ቀን ጠርጥሬው አላውቅም። አንቺ ምን ስትይ ነው እንደዚህ ያሰብሽው? ብላም በጥፊ ትመታታለች። እና አብጌል እጇ ላይ ውጤቱ ደርሷል። ግን ውጤቱ ሲከፈት አሁን ትክክለኛ የሚሆን አይመስለኝም፣ እንደኔ ሀሳብ ማለት። እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። የሚቀየር ነው የሚመስለኝ የዲኤንኤ ምርመራ አሁን ላይ ትክክለኛው አይሆንም ነው የሚሆነው። አባትየው ሲያስመረምራት እውነትን የምናውቅ ይሆናል ማለት ነው። የአብጌል ምርመራ ግን ትክክለኛ አይሆንም እንደኔ ሀሳብ ማለት ነው። እና እናንተም ሀሳባችሁን በኮሜንት አስቀምጡ። ስለነበረን ቆይታ ከልብ አመሰግናለሁ።